ሰው ከገደልኩ ገለሽ በደምሽ አለ እንቅልፍ ነስቶ በኢንተርፖል ለኢትዮጵያ ገባሉ አንቺ ደንቆሮ ጥንብሰ የገደልሻል ለዚህ ነው ያፈሻለሽ ሀሜት ወሬ ስንባ አሜሪካ እኮ ይሉ ሰው ገለሽ መተሽ በኢንተርፖል ታይተሽ ትሄጃለሽ ቤት ኖ አት ገዳዮች በጠቅላላ ወልቆ ነው የሚወጡት ለዚህ ነው እኮ ሁሌ ሰብጀክትሽ ራሱ ያ ነገር ሲነሳ ትባንኛለሽ አላቸው ወንጀለኛ በሽተኛ ነሽ ጤነኛ አይደለሽም አንቺ ዳደባ በሽተኛ ነሽ ጤነኛ አይደለሽም ዘርፈሽ ያመጣሽው ገንዘብ ነው ራይ ነው ላይሽ ራሱ ተስተካከለ እኔን በዚህ አንቺ ዘርፈሽ ያመጣሽው ዘረፍሽው ገንዘብ ነው አንቺ ሻልሽ ምን ራስሽ ሰርተሽ መገር ስለማታውቂ ነው በዘረፍሽው አንዴ ሰው ገለሽ ውሽምነት አንቺ ቁጭ ብዬ ለፈልፋለሁ ለለና ክፋት ነው። እኔ እኮ ቴምር ግን ዝም ብለሽ በቃ ስለ ፖለቲካው ብለው አሁን ያለው ሙድ ውስጥ ገባችሁ። እንደዚህ አይነት ነገር ኧረ ሰሜን አንድ እንሁን፣ ኧረ መከፋፈላችን ነው እንዲያደረገን ሰሜን ኧረ ስለ ፖለቲካው ሰሜን ወይ ሰሜናውያን አንድነታችን ፍቅራችን አንገብግቦኛል። ደማይ ብርሃኑ ጁላ ግን አፉን ያዙ። እነዚህ የኔ ወታደር አይደሉም። እኔ ግን ልናንህ በጣም ሰዓት ደስ ይለኛል። እግዚአብሔር ትመቸኛለች እኮ የሆነ ነገሯ ደስ ይለኛል። ግን መርዝ ነች። እስባ እንዴት እንደምታቃጥል ቂም በቀል ይዤባት ነበረ። ግን አሳዘነች። አቋሟ ምናምን ደስ ይላሉ። አቋሟ የፖለቲካ አቋሟ ነው የሚያስጠላኝ። የፖለቲካ አቋሟ ጸድዬ ነች። እግዚአብሔር ከንፈሯ ምናምን ደስ ትለኛለች። እኔ አሁን ልናን ብጠብሳት ማለት ነው እግዚአብሔር ሰሜናውያንን እቀጠቅጣችሁ ነበር። እንቅልፍ ምህረት የለኝ። ቴምርንም ማፈቅራት ደስ ይላል። ግን ቴምር አንተ እናክለን አንተ ትግሬ አይደለን እናክል ዲያት ምላል አንተ ቁልቋላም ትግሬ ነው መንተና አልጠብስ ብሎ ምትል ለልና ግን ስስ ልብ አላት ይመስለኛል። መጠብሳት ይመስለኛል። እንደው ባሳካቲ ደስ ብትልሽ ጌታ እሷን ደግፌ ነበር የምቀውጠው ያለው ጃስ የሰሜን ህዝብ አንተ ወረኛ ህዝብ እያልኩኝ ልልና እያለች የልልና ካድሬ ሁለቱም አሉ። ልልና ግን የለች። እስቲ ቆይ ልልና ተምር እያለች ልልና የለችም። የኔ አጭስ አለች የስ ነግቢ የኔ ፎንቃ አትሊስት ኩዮቼ ጋር ቻሌንጅ የሚያደርገኝ አምጣ በእናትህ። ካድሬዎችሽን ላስገባ። እሺ ቆይቻለሁ። በስድብ ኤክስፐርት የባዲን ውሽምነት አልሳካ ብሏቸው ባዲንን የጠሉ ሰዎች አሉ። አንቺ ወደ ሌላ አትሂጂ። ቆይ ቻሌንጅ የሚያደርግሽን ሰው ላንጣልሽ። ቆይ በፖለቲካ ነው እኮ በፖለቲካ ስድብ ኤክስፐርት ምናምን የመንደር ሴት ወደ ሌላ አትሂጂ። ተይ ጥሩ አይደለም። ተይ ቆንጆ ምን አይደለም ነው ያለው። አልተሰማኝም። ኧረ ችግር እሺ ለእናንተ ልጠይቃት የፈለገው ጥያቄ እናጋ ትወያያለህ አትወያይም? አይ እኔ ጥያቄ ልጠይቃት ቴምር ከማስገባቴ በፊት ቆይ ከቴምር ጋር ብቻ በፖለቲካ ታወራላችሁ? ሌላ ሙድ አትገቡም? የስ እኔ በስድብ ካልተሳደበች ፕሊዝ አይ ዶንት ማይንድ። ግን አትችልም። ኢሞሽኗ በስድብ ላይ ነው። አንቺም ስሜታዊ እኔ አልሳደብም። አይ ፕሮሚስ ዩ እኔ ተሳደብ ሳይነኩኝ ነክቻለሁ። እግዚአብሔር በፖለቲካ ብቻ ነገርኩ። ፖለቲካ ብቻ ነው። ከማን ጋር? ከቴምር ጋር ነው። ከቴምር ጋር እውቀት ያላት ናት ቴምር። ስማ ጅቦ የሰማው ነው
እዚህ ሚዲያ ላይ ልልና ስትሳደብ አታውቃትም? ሁል ጊዜ ተሳዳቢ እዚህ ራሱ ገስትክ ላይ ስንት ጊዜ ነው ስትሳደብ መስማት? ራሷን እንደ ጨዋ የምታይበት ተሳዳቢ ነሽ፣ በደንብ ትሳደቢያለሽ፣ ደግሞ ታናድዳችኋለች ምናምን የምትለውን ነገር አቁም። በልልና የሚናደድ የለም። ግን ምን መሰለህ እንድታቆም የምንፈልገው ነገር አለ። አማራ ነኝ እያለች እኔ በደንብ አውቃታለሁ። ኦሮሞ እንደሆነች አባቷ መልሶ ኦሮሞ እንዳሳደጋት በማደጎ በኦሮሞ አባት ይሄ ምንድነው እንዳደገ እያንዳንዱ ታሪኳን ይልልና ፖለቲካ በደንብ ስለማውቃት ነው። ኖ ይኸው ልክ እሷ የምታወራው ዝም ብላ አይሆነ የማይመስል ነው። እኛ ሪል ማንነቷን እናውቃለን። አማራ ነኝ እያለች ፖለቲካ አትስራ ነው በቃ። ኦሮሞ ነኝ ብላ በግልጽ አይደለሽማ አማራ ነኝ። እሺ አንቺ በማደጎ በኦሮሞ አባት አይደል ልጅ ያደግሽው? ይሄንን እስኪ ነገርኩሽ። አማራ ነኝ በማደጎ የሚባል ነገር አላውቅም እኔ። አማራ ነኝ። አማራ አይደለሽም በጣም ነፍስሽ እስከሚወጣ ድረስ የምትወጂው የኦሮሞ በማደጎ ያሳደገሽ አባት አለሽ። ያንን እናውቃለን። በደንብ የምወዳቸው አባቶች አሉ። እሺ ለከኔ አይ ናው ዩ ቬሪ ዌል እና ዝም ምንም አባሽ አታውቂኝም። በደንብ ነው የማውቅሽ። ይሄ ስለባሽ ታሪክ የሚያወራው ነው የደረሰብሽ ጫና ነው እንዴ? አማራነትን አይነጥቅም አይደል? እንቁላል ቀቃይ አንቺ ነሽ። አማራ የውሽማነት ስራ ኤክስፐርት የነበረች ሴትዮ ለኔ እንትን አትልም። ስለዚህ ስለ አማራነት እንቁላል ቀቃይ አንቺ ነሽ እንጂ እንቁላል ቀቃይ አይደለም። እኔ እንቁላል ቀቃይ አማራ እንቁላል ቀቃይ አይደለም። እንቁላል ቀቃይ ዘር እንቁላል ቀቃይ አንቺ ነሽ። አሁን እንቁላል እየቀቀልሽ ለአብይ አህመድ ባርነት እያገለገልሽ ወንድ ነው። አብይ ወንድ ነው። አንዴ ወንድ ነው። በቃ አትሽልማ አይደለም ይልሽ ስታፕ የአማራ ነኝ የምትይው ነገር ካቆምሽ ማንም እኮ አይነካሽም። አንቺ አልተውም። አማራ አይደለሽም። በአማራ ስም ፖለቲካ አትስሪናች። ኦሮሞ እንደሆንሽ አውቃለሁ እያልኩ ነው። እየነገርኩሽ እኮ ነው። ማን እንዳሳደግሽ በማደጎ እንዳደግሽ እየነገርኩሽ እኮ ነው። በሞጋሳ ያልሆነ ሰው አብሮሽ እንደሆነ አውቀሽ አማራ ነው ብለሽ ስትናበር የነበርሽ ኦሮሞ እንዲያ ማን ነው? ይሄው እየተሳደበ አያዲቻ ብለሽ እኔ አማራ አላለም። ይኸውልህ ማጅቦ እኛ ለመሰለ ይሄንን ለምን ፐርሰናሊ ነው አማራ አንቺ ቆረቆንዳ የበሰበሽ አንቺ ነሽ ቆረቆንዳ። ይሄ ለምንድን ነው ፐርሰናል የምናደርገው? ቴምርም ወይ ምንና ምንድን ነው የምታደርገው? ይሄ ለቃና ሳደብ ብላሽ ፖለቲካና መወያየት ተሳዳቢ አንቺን ሳልሳደብ በምናገራቸው ነገሮች ብቻ ጭራስ በቅልሻለሁ። አልሳደብም እኔ ድንቅ የፖለቲካ ውይይት እያደረጉ ነው ያሉት። በቃ በአማራ አማራ አይደለሽ አንቺ አትሳደቢ፣ እሷም አትሳደብም፣ ቴምርም አትሳደቢ ፕሊዝ። በስድብ ምንም የምናመጣው ነገር የለም። ደግሞ ፐርሰናል አናርገው። ለምን አማራ ነኝ ፐርሰናሊ ማድረግ የለብንም። አማራ ነኝ ያባቴ እኔ ማለት ነው። የምትጠሪው ራሱ እኮ በኦሮሞ ስም ነው። አባትሽ ከናያት ምናምን ኦሮሞ ነው። ተናገሪ ማነው? ስሙን ተናገሪና አይዲዬን አሳይሻለሁ። ኖ ስምሽን የኦሮሞ ስም ነው ሙሉ ከናያት አረሞ ነሽ። ይኸውልሽ እኔ አንቺን ስም ማጋ ነው ተጣጣሽ ተቀላቅሪ ነው ኦሮሞነትሽን እኔ አልናገርም። ኦሮሞ ነሽ ከናያት ስም ጥሪ አንቺ ኦሮሞ አማራ አይደለሽም። አንዴ ፖለቲካ ተወያዩ ምናምን እነሱ ሌላ ሙድ ላይ ናቸው። ሌላ ስድድብ ላይ ምናምን እኔ ልዕልና ኦሮሞ ነች ምን ሆነች? እኔ ምን አገባኝ? እኔ አገባኝ። አማራ አይደለችም ኦሮሞ ነች፣ ኦሮሞና አይደለችም ትግራይ ነች፣ አያገባኝ። እሷ ፈቃደኛ ትሁን። ፍቅረኛ ከሌላት ባለ ትዳር ካልሆነች ምናምን በቃ እግዚአብሔር ሰደት ያለች ልጅ ነች። አለባበሷ ነው ሀሳቧ ምናምን በጣም ነው አንዴ ሀሳቧ ጸረ ሰሜን ቢሆን ጌታን ግን እኔ በሷ እኔ ብልጽግና ደጋፊ ይሆናል። እናቴ በጣም ነው የምትመች፣ ግን ነገረኛ ናት። በስማ ሲቀጥል ነው የምታደርገው ወሬኛ ዝም ብለህ በቃ። አሁን ፖለቲካ እናውራ ሲባል ወደ ሌላ ነገር እንደዚህ አንቺ ኦሮሞ ነሽ አንቺ አማራ ነሽ ምናምን አይባልም። ፖለቲካ ነው በቃ።
ይሄ ነገር አይመቸኝም፣ ፖለቲካው እንዴት እየሄደ ነው፣ አብይ አህመድ ደጋፊ ነኝ፣ አይኔ የብርሃኑ ጁላ ደጋፊ በቃ ይቻላል እኮ ዚስ ኢዝ ራይት የስ እኔ ከልዕልና ጋር ብቻ ነው የማወራው። በቃ ተውኝ፣ ጌታን ተውኝ። እኔ አስገብቻ ልጭናጭንም ነው ሴትዮ አታድክመኝ አንተ ሰውዬ። እኔ እኮ በፖለቲካ የምታወራው መስሎኝ እኮ። ፖለቲካ አታችልም እኮ ልዕልና መሰለሽ። ቆይ አዳምጪኝ፣ ጌታን ነው የምልሽ። ያንቺ የፖለቲካ አመለካከት ትንሽ ግራ ያጋባል። ግራ ያጋባል። ካላጋባ ፖለቲካ ነው እንዴ? ጅቦ እኮ እንደዚህ ነውር ነው እንዴ? ግራማ ማጋባት አለበት እንዴ? አንተ ግራ እያጋባው አይደል እንዴ? መንጋ የምድር ግራ ማጋባው ነው እንዴ? ቀላል ትነዳዋለህ እንዴ? ኦሽ እያልክ ነው አለዛውም። ኦሽ ሰሜን አንድነታችን ገና ጫፍ ድረስ ይሄዳል። እሱን እኔ ችግር የለብኝም እሱ ላይ ኦሽ እያልክ እየነዳቸው ነው። እሱን ነው ማለት ሀሳብሽን አስተካክለሽ እኔ ራሱ ልልና ብልጽግና ነሽ ብዬ ሳልደመድም ፋኖ ትሆኛለሽ። ፋኖ ነሽ ብዬ ሳልደመድም እንዴት ነው የሀገር ብልጽግና አስገብተህ ቴምርን ብቻዋል ባኒ እንከባበር። ቆይ አንዴ እልና ቆይ ቡላላ ለእልና ብልጽግና ቅድስት ወላ እያንዳንዱ ብልጽግና ቴምር ብቻዋል ፖለቲካ ነው። ስሜታዊ የሆነች እኮ ነው ተምር ጃስ ቅድም እኮ ድንቅ ፖለቲካ ነው ያወሩት እኮ ፍሬ ያዘል ፖለቲካ ነው ያወሩት ቅድም ተባለ ነው ስነ ስርዓት ያዝ ማለት ነው። ሌላ እንትናም ወጣች እኮ አትቀባጥር ከካም ስሜታዊ እኔ እኮ ጠይቃት እኮ አልጨረስኩም። ይሁንክ አንተ ራሱ ይሁንክ ቀሽም ነገር ዛሬ ስሜታዊ የምትለው በማን አባ ነው ስሜታዊ የሚሆነው ነው? እሺ በቃ ስሜታዊ አትስደብኝ። እኔ በዚህ ባንኪት ቀርቶ እኔ በማንም ሚሊዮኖች ቢሰበሰቡ እኔ ታራ ማንንም ከምንም እንደማልቆጥር እኔ ለለና አንድ ጥያቄ ጠይቃት ፈልጋለሁ። እስኪ እንዴት ነው ስሜታዊ የሚሆነው? አንተ አላቂ ነሽ ጅቦ አላቂ ነሽ አረ ጠይቃት አንዴ እስቲ በቪዲዮ አንቺ ልዕልና ዝም ብላ ለዚህ የተጨማደደ አሮጊት እኔን ታላቂ ነሽ ሰማችኋል? አለ ፊልተር ደግሞ ለድሜ ላይ ገባን አልገባኝም እኮ አለ ፊልተር ውጪ አለ ፊልተር ውጪ አለ ፊልተር ውጪ ያለ ፊልተር በቃ ሁላችሁ አው አለ ሁላችንም አለ ፊልተር አለ ፊልተር ውጪ አለ ፊልተር ወጣለሁ 40 ዓመት በላይ አለ ፊልተር ወጣለሁ ውጪ አንቺ ስላልሽ አይደለም ወጣው አንቺ ጋር ውጪ አትጫወራ አይደለም ወጣለሁ ግን ማለት ነው አንቺ ባንቺ ሰባት አይነት ጭገር ቂጥሽ ላይ በቀላ ሮጊት እስካሁን እያወራሽ ነው ወይ አንቺ ደንቆሮ መሀይም የሰባት አይጣሊያን አሰቃየን በቃ አጋሲ ራሴና ልዕልና የኔ ውስጥ ጽፍልሻለሁ። አሁን እኔ ራሱ ራበኝ። ይህም መንግስት እየተቃወምን በቃ እድሜያችን ገፋ። ወይ አላገባን ወይ አልወለድን ወይ አላለፈልን። መንግስቱም 7 ዓመት አደረገ፣ ወደ 8ኛ ዓመት እየሄደ ነው። ልዕልናም መንግስት እየደገፈች ላግባት እንዲችል ልጀናችናት እንዲናት ደውዬ ሌሊት አይ ኳሳዋ እኮ ይመችኛል ጌታ ሰሜና ያለ ሸምጠጣችሁ እንዴ እግዚአብሔር እኔ ሀሳቤን ሁሉ ቀይራለሁ። ብርሃኑ ጁላን ሁሉ ነው የምደግፈው። አፍና አፉናት ወይ ጉድ ሰሩን ዛሬ እያለ እኮ ፋኖ በመስከረም 14 እና 15 የተጎናጸፈውን ድል እንሆ ለህዝቡና ለማህበረሰቡ በሶሻል ሚዲያ እናጋራ ዘንድ ብሎ ቪዲዮ ለቀቀ። ብርሃኑ ጁላ አልደግም አይችልም። This is old ትላለች። ኖት old this is new ፕሊዝ ልዕልና አንዳንድ እየተማመነች ቆይ ቡላላ ይችልልና የምትባለው ልጃናጀራት ነው። እግዚአብሔር ናግረው ስድብ አይኖር እኮ ጸዴ ነበር እኮ ነገርም ውይይት አልነበረ እንዴ? ድንቅ ሀሳብ ነበረ። ሁለቱም ደስ አትልም ልዕልና እያለ እኔ አሁን ልዕልና ግራ የሚገባኝ አሁን ብልጽግና ናት ብዬ ለደመደም ስል አይደለች ተቃዋሚውን አገኛታለሁ
ከዛ ፋኖ ናት ሰው ነው የምታወዛግበው እኮ ፋኖ ናት የሚል ደመደም መጨረሻ ላይ ሲደርስ አሁን እንደዚህ ደግሞ ትላለች እና ምንድን የምደግፈው ቲፔሌፍ ሆነ አታውቅም። ተው መጀመሪያ አካባቢ ቲፔሌፍ ነበረች እና ስትመጣ የትግራይ ህዝብ ለምን ይነካል? ሙቸገኛ ዋካሉ ይሄዳሉ ምናምን የሚመስለኝ ዝም ብላ እየተደበረችብኝ ጃስ እንደምን ግን በመኮነን ቂጦ አላስጠበጠበችኝም። ኧረ ምንም ሰጠህ የሆነ ሰውዬ ባለፈው እኮ ነው የሆነ ቪዲዮ ነው አይቼ ምን እንደሚያክል ግን አሁን እኔ እንደ ሀሳብ ልዕልናን ወደ ፋኖ እንደምንም አባብለው ተንከባክበው ቢያቀርቧት አወዛግበው አሁን ልዕልናን የምታሸንፋት እንዴት እንደሆነ ጸባዩን በደንብ ነው ተረድቼዋለሁ። አዳምጠህ መልስላት። ነገሮቹ ውዝግብግብ ይሉባታል። እግዚአብሔርን ነው የምልህ። ቲፔሌፍ ጋር ነው የሚሰሩት ምናምን ትልልህ። የሆነ ሰዓት ደግሞ ፋኖ ጀግና ነው ትላለች እና ነገሩ እየተምታታባት አሁን እሷ ምንድነው ስሜት ውስጥ ነው የምታስገባ። ከዛ አንተን ተሳዳቢ ታደርጋለች ምናምን በቃ ሆን ከዛ መሀል ላይ የእንቁላል ቀቃይ ልጅ ትላለች። በየመሀሉ እየወጣች የእንቁላል ቀቃይ ልጅ እቺን ነገር ለምን እንደምትጠቀማት ታውቃለህ? አይፈራም መሰሎን ያለ የክፋቷ ጥግ እኮ ሌላ እኮ ብጀናጀናት ምን ይላል ብላለ ይህ ወደ ነገሯ ትመቸኛለች። እግዚአብሔር አንተም መተህ የእንቁላል ቀቃይ ልጅ እንድትል ታደርጋለች። አሳምና ከእርግጠኛ እናቴን አሁን የሆነ ነገር በውስጥ ምናምን ጨራርሰን ምናምን አሁን ወደ ሀገር መታ ብልጽግና አብረን ነው የምንቀበለው። ልልና ጌታን እኔናሽ በቅርቡ ሀገር እንግባ። ብልጽግና የሰራቸውን ኮሪደር ልማቶች እንሆን እና አንቺ በፍቅር እንጎበኛቸዋል። አቤት ኮብለት ሉበት አስበዋል። እጅ ለእጅ ተቃቅፈ በኮሪደሩ ልማት ላይ ገራሚ ፎቶ እየተነሳ ይሄ ነው መንግስታችን፣ ይሄ ነው ልማታችን። ሌልና ግን ከተረዳኋት በትንሹ ማለት ነው ሀገሯን ትወዳለች። ባይዞ ግን በጣም ኢትዮጵያዊነትማ በቃ ደግሞ በጣም ግን ምን ይደረግ የሰሜን እና በዚህ አጋጣሚ ምን አልከኝ? የሰሜን ጥላቻ አለባት። ቴምር መጣች። ጥላቻ ሳይሆን ብቻ አሰብ የኢትዮጵያ ነው። ቀጥልሽ አንተም እኮ አንዱ ደደብ አንተ እኮ ጅቡ ታስገባና ተዘረግፋለህ። ቤትክ ዝም ብሎ በጫጫታ እየተሰዳደባችሁ ነው። ልዕልናን በሀሳብ ተሟገቷት። ፍቅረኛ ልዕልና በሀሳብ የምሟገታት በሀሳብ ማውራት ስችለው ስትሳደብ አቀምሳታለሁ። እሷ ቅድም ቢሆን ቀድማ ነው የሰደበችኝ፣ እሰድባታለሁ። በቃ አለቀ። ተሳዳቢ ናት። ስትሳደብ እሰድባታለሁ። ስታወራ ፖለቲካ ሀሳቧን ደግሞ ሞግታለሁ። አለቀ። ፖለቲካ ሀሳቧን እኮ ነው አሁን የምታቀርበው። ፖለቲካ ሀሳቧን ሳይሆን እሷ ይኸውልህ ቅድም ምን ብላ ተቆረቆ እንዳብላ ተሳደበች። ከዛ በኋላ ደግሞ መልሰህ ስታስገባኝ ምክንያቱም እኔ ደም ስሯል እኔ አውቃለሁ። በነገራችን እዚህ ሚዲያ ላይ ልዕልና ጭራ ማስበቀላት እኔና እኔ ብቻ ነን። እንተዋወቃለን እኮ I know her like 2 years እዚህ ቲክታክ ላይ ራሱ አሁን በፖለቲካ ነው እንጂ አሁን አንቺ የምታወሪው እከሌነሽ እንትነሽ ምናምን ነው። በፖለቲካ የሽርሙጥና ፖለቲካ ነው የምትሰራው። የሆነ ሰው የእሷ እውቀትን ብለህ ደረቷን እንድትነፋ የምታደርጋት ጅቦ እኮ እውቀት ስለሌለው ጅቦ ራሱ መሀይም እኮ ነው። ለዛ ነው ፖለቲካ የማይገባው። ስለማይገባው ለሱ ልዕልና እውቀት አላት። ጅቦ ማለት እኔን ደንቆሮ የማይገባው ደደብ ፖለቲካ የማይረዳው እኔን አሁን ይህን ደብረ ጽዮን ቢሰማሽ ቀጥ ብሎ አይስቅብሽ? ይሄ እኮ ደደብ ነው፣ አይገባም እኮ በቃ ፖለቲካ ተሸነው ወዛ ቤት ታይ ደብረ አሁን ወደ እኔ ዞርሽ። ወላሂ እኔ አሁን ሀሳቤና ምኞቴ ምን እንደሆነ ታውቃላችሁ?
ከልዕልና ጋር እንሆ በቅርቡ አውርተን ተነጋግረን አዲስ አበባ ሄደን ከኮሊደር ልማቱ ላይ ውሃ ሲፊን ሲል እንደገና ግድግዳ ተጠግተን ሴክስ የሆነ አቋም አላት። አስቡት እስቲ ይህንን ሎጋ ሽንጧ ለቀፍ አድርጌ ቡላላን ካሜራማን አድርጌ ያላለህ አሳካልኝ ያነብ ያለህ ልልና በዚህ ሀሳብ ተስማሚያለሽ? ነይ ግቢ ሄዳለች። ቆንጆዬ ቆንጆ እግዚአብሔር ቆንጆ የሆነ የጠመመ ነገር አላት እንጂ ፖለቲካ ሰላም ስጠኝ። ሰሚ ለምን ሀገር አንገባም? እናቴን መንግስታችን ለምን ይኸውልህ እኔ ይሻላል የምልህ እኮ ለዛ ነው እኮ እኔ ጋር ፖለቲካ ይሻልሃል እንጂ ከእንደዚህ አይነት ቆሮ ጋር እኮ አዳምጪ፣ ይኸው ልዕልና አዳምጪ። ይኸው እናቴን በምወዳት እናቴ ልማልልሽም እኔ የፖለቲካ አመለካከቴን ብር፣ ገንዘብ፣ መኪና አይቀይርም። ሴት ልጅ ግን ኢሚዲየትሊ ነው የምትቀይር። ደቂቃ አልቆይም። አሁን ምን አይነት ስራ እንደምትሰራ ማስታወቅ አለብህ። አንተ እኮ ብዙ ሰዎች ተገናኝተን እናሴርበታለን። አገር እንግባ፣ አዳምጪ፣ አገር እንግባ። እግዚአብሔር ነበልባል ነው የምንሆንባቸው። አገር ፖለቲካ ስታንድህን እንትን በልና ከዛ በኋላ እናወራለን። እንቀይራለን። እናቴን እቀይራለሁ። ሰከንድ አይፈጅብኝም። ለማንኛውም ይቺ ፎቶ ግን ተመችተኛለች። ለማንኛውም እሺ፣ አይሻት አሁን አስጫኑት ቁፋኖች እኮ ናቸው። እናቴ አዲስ ፎቶ አይደለም ግን ጅቦዬ። ኧረ አሁን መስከረም 5 ሰሚ እናቴን አዲስ ነው። አሁን በጦርነቱ ነው መሬ ወዳጆ። በጦርነቱ ነው ግን 7 month or 8 month somewhere there እኔ አረሳም ቀኑን። አታለ ብርሃኑ ጁላ ጉንጭክን ያሸፍ ይሄታ አልመጣል በኩል እልክልሃለሁ እንትኑ ላይ ራሱ ትዊተር ፔጅ ላይ ስለለጠፍኩት ነው። በምን ምክንያት ነው እኔና አንቺ የምንገናኝበትን መንገድ እናዘጋጅ። ዋናው ይኸውልህ ዋናው ሀገራችን ሰላም ትሁን። እስኪ መጀመሪያ አገር ይኑረን። አገር ለማፍራስ ዴዲኬሽናችሁን ቀንሱ። እሱን አገር ካሜራማን አድርጋለሁ ነው ያልከኝ ጅቦ? አዎ ደብረ ጽዮን እስካሁን የከፈለብህን መቶ ያስተፋል። ጠብቆኝ ወገን ይከፈላል። ፎቶውን ሳትነሳ ለከብርና ተቀብዬ መልስለታለሁ። ብሩን ምንድን ነው ያንከበለናል። እንደዛ አይደለም እንደሚባለው። እስከ ዛሬ መልቶ ወደዛ ትመልሳለህ። ቀልድ የለም። እና ልዕልና አገር እንግባ። እግዚአብሔርን ይኸው ፀሐዩ መንግስታችን የሰራው ኮሊደር ልማት አለ። አስበሽዋል? አዲስ አበባ አሁን እኮ አዲስ አበባ ተቀይራለች እኮ ጌታ። አዲስ አበባ በየቦታው ፏፏቴ አለ። ገነት ሆናለች። እዛ ሄደን እኛ ገራሚ ቪዲዮችን ግን ሄዳ አታውቅም በዚህ 5 ዓመት ውስጥ ምን ላረግ አይ ነው ለምን ግን ብልጽግና ነሽ? አዎ እኔ ፓርቲ ደግፌ አላውቅም፣ አልዋሽም። አስፎ በህይወቴ እንትን አሁን ግን ምርጫ የለኝም ስለሆነ ነው። አይ ፕሮሚስ በህይወቴ ኢትዮጵያ ውስጥ ፖለቲካል ድርጅት ማንኛቸውንም ደግፌ አላውቅም። በቃ ሀገር እንግባ እናቴን። እኛ ወደ ብልጽግና ግን አሁን ያመዘንሽው አማራጭ የለም ብለሽ ስለምታስቢ ነው? አዎ በቃ የሚያፈርስ ኃይል ነው the rest of them። በዛ ላይ ደግሞ አማራን ይሄ ያስገደሉትን በፍጹም ስልጣን ላይ እንዲመጡ አልፈልግም። ለስልጣን ብለው ያሳረዱትን በፍጹም አልፈልግም። በቃ እኔና አንቺ በሀሳብ ተስማማን እኮ። እሺ ይልልና ሰሜናዊ አንድነት በቲፒኤልኤፍ በላይነት ቢጠናከር ለውጥ ያመጣሉ። ከተስ ዛሬ ይነሳብኛል ይላሉ አልኩ። ዲሆ ያውቃል ስለ ቲፒኤልኤፍ ያለኝን አመለካከት። አንተ ቀደኛ የጠላት እኮ ናት። ቲፒኤልኤፍ መጥፋት ካልጠፋ በኢትዮጵያ ሰላም ታገኛለች ብያለሁ። ቲፒኤልኤፍ እኮ ማጥፋት አይቻልም ልልና በጣም ይጠፋል። ኖ ትግራይ የተነሳበት እኮ ትግራይ እኔ አይደለሁም ማጠፋው። ደግሞ እኮ የትግራይ ህዝብ ነው የሚያጠፋው። ታያለህ ወላሂ አይጠፋም። ቲፒኤልኤፍ የሚጠፋ አይመስለኝም እኔ እንደኔ። እሱን ግን ማሻሻል ይቻላል። እሱን ማሻሻል አለበለዚያ ማስተካከል ይቻላል። ስልጣን ላይ ቲፒኤልኤፍ ኖሮ አማራን አፌክት የሚያደርግ ዲሲዥን እንዳያደርግ ነው የምፈልገው። ይኑር ካላችሁ የትግራይ ምርጫ ነው ብዬ አምናለሁ። የትግራይ ህዝብ ምርጫ ነው፣ ያንን ሪስፔክት አደርጋለሁ። አማራ ላይ ግን ዲሲዥን ማድረግ የሚችል ፓወር እንዲኖረው አልፈልግም። ቴምርዬ ላምነው አልችልም። እናትዬ መጣሽ እንዴ? እናቴን አሁን እኮ እናት ጋር ወራን እኮ ቡላላ እናት ጋር ወራን እኮ
አስገባች እንዴ? ያደነዝ ከቤቷ ተባሩ። በስመ አብ። ኧረ ዝም ሞዴሬተሩ ነው ተቀማ። በቃ ተነጠቀ ምናምን። ሰላም የሆነ ጨዋታ ጀመረን አለ። አንተ መምጣት ትችላለህ። ተቦልካል። አንድ ቀን ተቦልካል ወይስ አንድ ቀን እዚህ ቤት ትጋብዛታለህ? ገብታ ነበር ከሌልና በላይ ፖለቲካ እያስጠላን ስለሆነ ለማንኛውም ይመቻችሁ። የኔ አስማት ይመችሽ። ለሌላ ይመችሽ የኔ ቆንጆ። አሁን እንትና መግባት ትችላለች። የምር መግባት ትችላለች። የምር ይማላ ምን ታደርጋለህ? ትበለኝ ሂጂበት። አጫሳጫስ አለች ልካለች። ወጣች መሰለኝ። እኔ እንኳን አደረሳችሁ ልላችሁ ነው የገባው። እሺ እንዴት ነሽ? እንኳን አደረሰሽ። እንኳን አደረሰን። ቡላ ላይ ጅቦዬ ጋይስ በጣም ነው የምወዳችሁ። ቤብ እንደ ቀልድ እኮ ከእናንተ ጋር እየተሟዘዝኩ ብዙ አመት ሆነኝ። አረጀሽ። ሚዳንቅ ነው እና አክብረው። አይ ወስ ጋይስ አም ቲፕሲ ጅቦ ሰማ ባኒ ምንድን ነው? ቴምር ትግሬ ገላ ነው አሜሪካ የገባችው። ይሄን ታውቃለህ? ናውጣ ይሄ አጀንዳ የተዘጋ አጀንዳ ነው። ትተነዋል። ጅቦ እግዚአብሔር በመስቀል ይይዣለሁ። 5 ደቂቃ ብቻ የእነዚህን 3 ሰዎች ፎቶ ቀይርልኝ አንዴ። አዎ ቤብ ቆይ ላንሳልሽ። እኔ እኮ በፊት ሰማ ጅቦ ይሄ ስንተኛ ፎቶ ነው ስትቀይር? 4ኛ። ደብረጽዮንን ለምን ደብረጽዮንን እናታረግ? አይ ደብረጽዮንን አርካለከም ሞጣም ይሶኬ ደጽናርግ። አይ ይሄ ግላሱ ያምራል። ተው አላ ከሚስ ግላስ ሞጣ ሚዲያ ሞጣ ቀራኒዮ ሚዲያ። እሺ ሞጣ ለምንድን ነው ግላስ የሚያደርገው? ግን በጣው ድሮ በልጅነቱ ጧትና ማታ አይታጠብም ነው ፊቱ። ቅድስት አንቺ ባንዳ እንዴት ነሽ? ደህና ነኝ። ሰሜናዊ ኮከብ ባንዳማ ወያኔን የሚደግፍ ነው። ወይኔ ጌታ ወይኔ የተበቃችሁ ጋይስ እንዳለ የተበላሻችሁ ሰዎች። ስለ ሰሜን አውራኛው ኤርትራ እንዴት ብላ ነው መጣ የሰሜን አካል የምትሆነው? አስረዳችን ለዛ አስረዳልኝ በእናትህ። ምን አልሽኝ? እንዴት ነው ኤርትራ ሌላ ሀገር የሆነ ሰሜናዊ ህብረት ውስጥ ብትገባው? አይ አሰብን ብቻ ስለምንወስዳት ነው። እኔ ከአሰብን ነው ፈልገው ከነሱ ሌላ ነገር አልፈልግም። አሰብ ደግሞ ኢትዮጵያ ግዛት ነው ብዬ ነው ማስበው። ህብረት ነው ተባረክ። አንተ በጣም ጥሩ ሰው ነው ቡላላ። ካንተ ጋር ደራደረኝ ነው ይሄ። ቬሪ ጉድ። ማህሪን አስገባው እስኪ የሚለው የፈለገ ነገር ቢኖር ማህሪ ከገባ ያጭልሻል። ቀላል ነገር አይደለም። የባህር በር ማለት ቀላል ነገር አይደለም። ስለዚህ ማህሪ እኮ የሚፈልገው ሰሜናዊነትን የባህር በርን የማይነካ ቡድን ነው የሚፈልገው እሱ። አይ ሻቢያን እናጠፋና እናረጋጋቸዋለን። ቀላል ነው። አትቡላላ ከብቹ ዲድ እንደዚህ አይነት ክህደት የጀመርከው እከክ ይቅርብን። አሰብ የኤርትራ ነው፣ መቼም አታገኙትም። ሰው እንደዛ ከሆነ ታዲያ ሰሜናዊ ላይ እንዴት ፋኖ ይገባል? እስኪ ንገረኝ። ሰሜናዊ አንድነታችንማ ግዴታ ነው። አንድነቱ አሰብን ሰተን ነው። ሰሜንን የምናገኘው በአሰብ በኩል ማለት አሰብን የምናገኘው በሰሜኖች በኩል ገባሽ? ሰሜናዊ አንድነቱ ይምጣሽ፣ ግን አሰብን ደግሞ አንተው ቅድስት አሰብን እንዳያሳሰብሽ። ዳህላክንም እንወስዳለን እኛ ኢትዮጵያውያን። ትልቅ ነው ስለሆነ ዳህላክ ያስፈልገናል። የምን አባ ዳህላክን እንጨፈልቅሃለን። ዳህላክንም እንወስዳለን። እንዴ እውነትህን ነው። እና 120 ሚሊዮን ህዝብ ታዲያ ምን እንዲሆንልህ ትፈልጋለህ? ተመልከት። አሁን ቢኒያውን እንግዲህ በቲማቲም ራሱ ተዋጋት ላይ ይወሉ። አንተ ደግሞ ነፍሰ ገዳይ ይዘህ እየዞርክ እዚህ ታወራለህ። መጣ ነፍሰ ገዳይ ነው ይዘህ የምትዞረው። ፕሮፋይል ቀይረው። ፕሮፋይል ምንም አይመስጠኝም። ናውጣ ዳጣ እንጂ እከክ በቲማቲም ዋጋ ብትለው ራሱ በቲማቲም የማይዋጋ ሰው ነው። አሁን ላጨ በለው